ምናልባትም ያው የሚሆነው ስለማይታወቅ አማራ ላጠፋ ነው አለ ምስጥሩ ነው እንዳይቀር ለምን አፉን አውጥቶ እንደዚህ አማራ ላጠፋ ነው ብሎ እንደዚህ ነገረ አዎ ያፈረስኩ ነው አለ ያው ሌላ ሰው እንደወደደው ታየኮ ብሔረተኛ ነው የኦሮሞ ብሔረተኛ ነው ታየና በጣም ነው የወደደው ታየ ብሔረተኛ እኮ ነው የኦሮሞ ብሔረተኛ ነው እንደነገርኩ ብስጭቱም ከኦነጋ ያለው ብስጭት እኮ እሱ ከጥቂት ሰዎች ግለሰቦች ጋር አሳስረውኛል ወያኔን ጠቁመው ሚል ካልሆነ እኮ ታየ ብሔረተኛ ነው ከዛ በኋላ እንደዋወል ነበር ከኔ ጋር አንዳንድ እኔ ላይ የሚደረጉ ጫናዎችን ከተማ ውስጥ ምንም በሰማ ቁጥር በቃ ብስጭት ነው የሚለው ይደውልልኛል ምናምን እነዛ ናቸው አብኖች ናቸው እነሱ ናቸው ይላልና አሁን ሰሞኑን ያያዩት ነበር